ሰላም ነው የምትመለከቱት ዱቄት ነው እንደሌላው ጊዜ ልንሰራበት ሳይሆን ቅጣት ልንቀጣበት ህጉ ቀላል ነው እኔ ኬክ እሰራለሁ ከሆቴል እንገዛለን ከተገዛውና እኔ ከሰራሁት የትኛው ይሻላል የሚለውን ሰዎች ቀምሰው ይወስናሉ የኔን የመረጡት ሽልማት ይሸለማሉ የኔን ያልመረጡት ደግሞ የዱቄቱን እኔ ላይ ነስንሰውብኝ ይሄዳሉ ማለት ነው አሁን ቀጥታ ወደ ኬክ አሰራሩ እንሄዳለን ማይጨመር ነገር የለም a little bit ውሃ እንጨምራለን እጃችንን ታጥበናል ያው መቅጠን ይፈለግበታል መቅጠኑ ግዴታ ነው አሁን እንግዲህ ስኳር እንጨምራለን በጣም ማጣፈጥ አለብን ምክንያቱም የሆቴሉን እንዲበልጠው ስኳር ሲበዛበት አሪፍ ከሆነ ብዬ ነው ይበቃል መሰለኝ በጣም ጣፍጦ ደግሞ አሁን በደንብ መታሸት አለበት ስኳሩ እንዲዋሃድ ስኳሩ መጀመሪያ ነበር መጨመር የነበረበት ያው የሚፈጥረው ነው ያለን እስቲ አዲስ ነገር ይፈጥረው ይሆናል ስኳሩን ጨምር እንዴ በቃ ትንሽ ስኳር እንጨምራለን የዛሬው ትንሽ ከባድ ነው የዛሬው ከባድ ነው ዱቄት ነው ውሃ አይደለም ባለፈው በረዶ እንኳን ራሴን አሳሞኛል ዱቄት አሁን ምን ሊሆን እንደሚችል መገመት አይከብድም በቀጣይ ደግሞ ምን አይነት ቅጣት እንደምንቀጣ አላውቅም ሚጣል እናደርገው እንችላለን እናንተ እስከተደሰታችሁ ድረስ በእሳት በምናምን እንጫወታለን አሁን ሞር ክሬቲቭ እንዲሆንና እንዲወዱት የቸኮሌት አርገን እንቀላቅለዋለን ውስጡን እና ደግሞ ከለሩ ራሱ የተለያየ አይነት ከለር ይሆናል እንግዲህ ወደ ሚጋገርበት አሁን ጥደናል እንግዲህ በቤት ውስጥ የሚሰራ ኬክ እንዴት ይሰራል የሚለውን ነገር እኛን ተከታተሉ ዛሬ እንግዲህ ከዱቄት እንተርፋለን ብዬ አስባለሁ በ500 ብር ከተላቀቁን ጥሩ ነው እንዴት ነው የሚደፋብኝ ይመስላል በዱቄት ምን ታጣው ይመስላል አይ እኔ ኬክ ላይ ስጀምር እንዳለኝ የ3 ወር 30 ምናምን ዓመት የመብላት ለ3 ወር ደግሞ የማየት አለኝና ለአንድ ቀን ደግሞ ዛሬ ነው የሞከርኩት ያያለ ወዴ ምን በልቶ እንደማለ አራ ሰዎች እንደንትን እየተንተከተከ ነው ወጥሮ እንዲነገር የመጨረሻውን ያሳምረው ከዛሬ በዱቄት በታቃል መታጠቢ ነው እንግዲህ መጨረሻ መድኃኒዓለም ያውቃል A few moments later አሁን ኬካችን ደርሷል እንግዲህ ምን እንደሚመስል አብረን እናያለን ኦ ዳቦ ነው እንዴ አሁን እቺን ቆረስ አድርገን እንግዲህ ከሆቴሉ ጋር እናቀርባለን ማለት ነው አብራችሁ ነው አሁን ኬካችን ደርሷል ይሄ እኔ ሰራሁት ነው ይሄ ደግሞ ከሆቴል የገዛ ነው እንግዲህ የትኛውን ሰው ይወዷል የሚለው ነገር እናያለን ይሄኛውን ላይ የሽልማት አለው ይሄኛውን ለመረጠ ደግሞ እኔ ላይ ዱቄት ይደፋብኛል ማለት ነው አንድ ሚስጥር ልንገራችሁ አሁን የሚያቆኝ ሰዎች ስለሆነ የሚቀምሱት ለኔ እንዳያዝኑልኝ ምንም አይነት ህግ አንነግራቸው ቀምሰው መጨረሻ ላይ ግን ቅጣት እንዳለው ወይም ደግሞ ሽልማት እንዳለው ሰርፕራይዝ እናደርጋቸዋለን ማለት ነው እናስቀምስ ነው ተከተሉ ሙዬ ዛሬ እንግዲህ እስቲ ቀመሽና ከሁለቱ የትኛው እንደተመቸሽ ትነግሪናለሽ ማለት ነው እሺ አዎ ጀምሪ አንዳንድ ከዚህ አንድ ምረጭና ደግሞ ቅመሽ እሺ
የትኛው ተመቸሽ? ወይኔ መድኃኒዓለም። እሺ አሁን ምን ታደርጊያለሽ መሰለሽ? ያው ይሄኛው ከሆቴል የተገዛ ነው። ይሄን የሰራሁት ነው። ለዚህ ቅጣት ስለምቀጣ እቺን ፊቴ ላይ ታደርጊያለሽ ማለት ነው። ጭብጥ አድርገሽ ፊቴ ላይ እንደዚህ ቅጥ እናመሰግናለን። አሁን ወደ ቀጣይ እንሄዳለን። ሰላም ነው። በዛ ቅመሽና የተመቸሽ ምግብ ዛሬ ጭብጥ እንደዚህ ደበሱ ተጨብጦ ነው። ቀስ ብለህ ቆይ አንተ እንደዚህ አራርቀና ዘርጋ። ቆይ አሁን እናስቀምጠው። ጌታ ኢየሱስ ይኸው እንግዲህ ሙያ ከሌላችሁ እንዲህ ነው። ወይ ጌታ ገና ብዙ አለ። ቅመሽ ከሁለቱም ቅመሽና የተመቸሽን ትክክለኛ ሀሳብሽን ነው የምትናገሪው። ምንም እንድታዝኝልኝ አልፈልግም። እኔ ባለመቻሌ እኮ ነው። ይሄ በምን የተሰራው? በእንቁላል፣ በእርጎ፣ በፍርኖ ዱቄት። እሺ እሺ። በቫኒላ ቴክስቸሩ ቆንጆ ነው። ያለው ቴክስቸሩ ቆንጆ ነው። ዋናው ቴክስቸር ነው። እሺ ይሄ ይቀረዋል። እሺ ምን ሲታይ ራሱ ሆነ ያስታውቃል። እንደዚህ አሪፍ ነው አይደል? ሪቺ አሪፍ ነው አይደል? ዝግን እንደዚህ ዝግን ነው። ሙያ ከሌላችሁ እንዳሰሩ ምንም እኔ ሁለተኛ ምግብ አልሰራም። በመጨረሻም እንግዲህ የኛ የቲም አባል የሆነችውን እናስቀምሳታለን። ታዝንልናለች ብለን እናስባለን። እስቲ ቅመሽ። አይጣፍጥማ እሱ? ተመችሽ? ይሄ ነው የተመቸሽ? ይሄ ነው የተመቸሽ? አልጫወትም አደራ። ፀጉሬ ያ ተንኮሏል። ምንድን ነው ጆሮስ እንዳከች አገኝሻለሁ ብለህ ችግር የለውም። እሺ እንግዲህ እንዳያችሁት ነው ሙያ አለመኖር ይሄን ያህል ቅጣት እንዳለው ብታውቁ ኖሮ ብዙ ሰዎች ማይጣፍጥ ነገር አትሰሩም ነበር። ዛሬ አልተሳካልኝም። በቀጣይ ምን አይነት ነገሮች ይዤላችሁ ልቅረብ የሚለውን ነገር ኮሜንት አድርጉልኝ። ቤቤቱ ነው እወዳችኋለሁ። ለእናንተ ስንል ገደል አፋፍ ገና እንዘላለን። እናንተ ብቻ ከኛ ጋር ሁኑ። እንወዳችኋለን። ቤቤቱ ሰብስክራይብ ማድረግ እንዳትረሱ። አይኑስ ገባ